የቅድሞ አሮጊት 10 ዓመት አረብ ሀገር ተጠግራ ብዙ ብር ይዛ ነው የመጣችው እና ከ10 ዓመት በፊት አንድ ልጇ ጠፍታባታለች። አንዴ ተረገመ ከይስ ወንድሟ አላት። ሀብቷን ሁሉ ለመውሰድ እኔ ነው ውሸት ልጇ አድርጎ አስገባኝ እና ደግሞ ልጇ እንደሆንኩ እኮ ነው የምታስበው። አይገርምሽም? ኧረ እባክሽ። እና ስንት ነው የሚከፍልሽ? ቆያ አንቺ ደግሞ ጅለሽ እንዴ? አንዴ ብቻ ሀብቱ በስሜ ይዞር። የሆነ የሰረኩ ፍላሽ አለ። እዛ ፍላሽ ላይ ወንድምየውን ዘብጥያ የሚያወርድ ፋይል አለ እና እሱ እስር ቤት ገባው ማለት ሙሉ ሀብቱ የኔ ሆነ ማለት አይደለ? እና እንዴት ነው ሀብቱን የምትወርሺው? ሰላም እንገድያ ነው። ሰላም ክብራትና ክብራት ውድ የቻናላችን ተመልካቾች እንደምንቆያችሁልን የዛሬውን የአደራ ክፍል ድራማ እንዴት ተመለከታችሁት? ቆንጆ፣ አሪፍ፣ ሳቢ፣ ምርጥ እንደነበረ አንጠራጠርም። እስቲ ክብራትና ክብራት ውድ ቤተሰቦች ቃል ሰላምን ገድዬ ሁሉንም ንብረት ለመውረስ እፈልጋለሁ ስትል ብሌን ሰምታታለች። እስቲ በዚህ ነገር አልተገረማችሁም? ቃል ምን አይነት ተንኮል ያሰበችው? በኢየሱስ ሰውን ገሎ የሰው ንብረት ለመውረስ እንደመፈለግ ግን ትልቅ ሰይጣንነት የለም። እናንተስ ውድ ቤተሰቦች ይህንን ነገር ለጓደኛዋ እየነገረቻት በነበረበት ሰዓት ብሌን በመስማቷ ደንግጣ እጇ ላይ የነበረውን ጆክና ማስታጠቢያ ጥሏለች። እስቲ ውድ ቤተሰቦች እንደሰማችኋቸው በጣም እርግጠኝነት ታውቋል። ስለዚህ ብሌን ምን ሊያደርጋት ይችል ይሆን? ከሰላም በፊት ቀድሞ ሊገሏት ይችል ይሆን? ሀሳባችሁን ኮሜንት ላይ አስቀምጡልን። አደራ ክፍል 12 ሲለቀቅ በዚህ በቻናላችን ስለሚለቅላችሁ ይህንን ቻናል ሰብስክራይብ በማድረግ ቤተሰብ መሆናችሁን በፍጹም እንዳትረሱ። እናመሰግናለን።